አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ህዳር 25 በዚች ቀን የሚነበብ መጽሐፈ ስንክሳር ይሄ ነው። በዚች ቀን የስሙ ትርጓሜ መርቆሪዎስ የሆነ ፒሊፓዴር በሰማዕትነት አረፈ። መርቆሪዎስ ማለት የአብ ወዳጅ ማለት ነው። በሁለተኛም ትርጓሜው የኢየሱስ ክርስቶስ አገልጋይ ማለት ነው። ይህም ቅዱስ አስሊጥ ከምትባል ሀገር ነው። እርሱም የአባቱና የአያቱ ሀገር ናት። እሱ ግን ተወልዶ ያደገው በሮሜ ከተማ ነው። የአባትና የአያቱ ስራቸው አውሬ ማደን ነበረ። በአንዲት ዕለት እንደ ልማዳቸው ለማደን ወጡ። ከገጽ ከለባት ወገን ሁለት ወንዶች ተገናኟቸውና የቅዱስ መርቆሬዎስን አያት በሉት። ሁለተኛም አባቱን ሊበሉት ፈለጉ። ከእግዚአብሔር የታዘዘው መልአክ ከለከላቸው። ከእርሱም የሚወጣ መልካም ፍሬ ስላለ አትንኩት አላቸው። ከዚህ በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜ ወደ ቅዱስ መርቆሬዎስ አባት መጥተው ሰገዱለት። በዚያ ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋዎች ሆኑ። አብረውትም ወደ መንደሩ ገቡ። ከዚህ በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙን ፒሊፓዴር ብለው ጠሩት። የውሻ መልክ ያላቸው በእነርሱም ዘንድ ብዙ ዘመናት የሚኖሩ ሆኑ። ከዚያም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስን ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀትና ጸጋ በተቀበሉ ጊዜ የቅዱስ መርቆሬዎስ አባት ኖህ ብለው ሰየሙት። እናቱን ታቦት አሏት። ፒሊፓዴሩን መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልአክ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙትና የሚያገለግሉት ሆኑ። ንጉሱም የኖህንና የውሻ መልክ ያላቸውን ዜና በሰማ ጊዜ ወደ እርሱ አስቀረባቸው። በዚያ ጊዜ እግዚአብሔር በንጉሱ ፊት የቀደሙ ፍጥረታቸውን መለሰላቸው። ንጉሱም ያቀረባቸውን ሁለቱን አራዊት አጥፏቸው። ንጉሱም ይህንን ባየ ጊዜ እጅግም ፈራ። የአራዊቱንም ተፈጥሯቸውን ያርቅ ዘንድ ወደ እግዚአብሔር እንዲማልድ የቅዱስ መርቆሬዎስን አባት ለመነው። እርሱም በለመነው ጊዜ ክብር ይገባውና ጌታችን ተፈጥሯቸውን መልሶላቸው ገራሞች ሆኑ። ከዚህ በኋላ የቅዱስ መርቆሬዎስን አባት ንጉሱ ወስዶ ገዥና የሰራዊት አለቃ አድርጎ ሾመው። የውሻ አርያ ያላቸውን ይታዘዙለት ነበረ። ከእርሳቸውንም የተነሳ ሁሉም ይፈሩት ነበረ። ከዚህ በኋላ የቅዱስ መርቆሬዎስን አባት የሾመውን ንጉስ ይወጋው ዘንድ ከሃዲው ንጉስ ተነሳ። ንጉሱም ከጦር ሰራዊቱ ጋር የቅዱስ መርቆሬዎስን አባት ወደ ጦርነት ላከው። ከሃዲውም ንጉስ ግን እነዚያ የውሻ አርያ ያላቸውን አባበለውና ሸንግለው ወደ እርሱ ያመጧቸው ዘንድ ወታደሮቹን ላከ። ባመጣቸው ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝተው ሸነገሏቸው። ባልሰሙት ጊዜ ሊያሰቃያቸው ጀመሩ። አንዱ አምልጦ ሸሽቶ ወደ ጌታው ሄደ። ሁለተኛውም በሰማዕትነት ሞተ። ከጦር ሜዳ የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱንና ልጁን ፈለጋቸው፣ ግን አላገኛቸው። ንጉሱ የእሱ ወገኖችን ድል እንደሆኑ በሰማ ጊዜ የቅዱስ መርቆሬዎስ አባት መኮንን የሞተ መስሎት ነበርና የቅዱስ መርቆሬዎስን አባት ወስዶ ሊያገባት ፈለገ። ከንጉሱም ወታደሮች አንዱ ንጉሱ ያሰበውን በጽሞና ነገራት። እሷም ይህንን ወታደር ከሀገር ውስጥ በስውር ያወጡት ዘንድ ለመነችውና ከልጇ ከብፁዕ መርቆሬዎስ ጋር ወጥታ ወደ ሌላ ሀገር ሄደች። ንጉስም ከእርሱ የሆነውን የመኮንኑንና የመርቆሬዎስን አባት ሚስቱን ለማግባት ማሰቡን እንዳይነግሩ ታዘዘ። የውሻ መልኮች ያላቸው ከእርሱ ጋር እንዳሉ የተቆጣውም እንደሆነ እንደሚያመጣቸውና አገሮቹን ያጠፋሉ ብሎ ይጠራጠራልና ስለዚህ እጅግ ይፈራዋል። ከዚህ በኋላ ደግሞ በንጉሱ ላይ ጦርነት ተነሳ። የቅዱስ መርቆሬዎስን አባት ወደ ጦርነት ወጣ። በእግዚአብሔርም ፈቃድ ይዘው ማረኩት። ወደ ሮሜም ንጉስ አቀረቡት። ንጉሱም ክርስቲያን ነበርና የተማረከው መኮንን ክርስቲያን
መሆኑን ባወቀ ጊዜ አልገደለውም፣ በክብር አኖረው እንጂ እጅግም ወደደው እና ከጥቂት ቀኖች በኋላ በመርዶሳውያን አገሮች ሁሉ ላይ ገዢ አድርጎ ሾመው። ክብር ይገባውና በጌታችን በኢየሱስ ክርስቶስ ፍቃድ ሚስቱና ልጁን መርቆሬዎስ ወዳለበት ሀገር ደረሰ። ሚስቱም በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀች። እሱ ግን አላወቃትም። በአንዲት ዕለት እርሱና ጭፍሮቹን ከእንግዳ ማረፊያ ቤት በወጡ ጊዜ ልጇን መርቆሬዎስን ወስዳ ያማሩ ልብሶችና አልብሳ ሄዶ በመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠም ጊዜ ጭፍሮቹ ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁ እንደሆነ አላወቀምና በእርሱ ላይ ተቆጣ። የመርቆሬዎስም እናት መታ፣ ጌታዬ ሆይ እኛ መጻተኞች ነን፣ አንተም መጻተኛ እንደሆንክ ባወቁ ጊዜ ልጅህ ሆኖ ልጄ ከአንተ ጋር እንዲሆን አሰብኩ አለችው። እርሱም ጠየቃት፣ እንዴት እንደተሰደደች መረመራት። እሷም ሚስቱ እንደሆነች ነገረችው። በዚያ ጊዜ አወቃት፣ ልጁን መርቆሬዎስን አወቀው። እጅግም ደስ ብሏቸው እግዚአብሔርን አመሰገኑት። ያንንም የእንግዳ ማረፊያ ቤተ ክርስቲያን አደረጉት። እግዚአብሔርንም እያመሰገኑ በአንድነት ኖሩ። ከዚህ በኋላ አባትና እናቱ በሞቱ ጊዜ ንጉሡ መርቆሬዎስን ወስዶ የአባቱን ፈንታ የመርዶሳውያን ሀገር ላይ ሾመው። ቅዱስ መርቆሬዎስም መኳንንቱን በተሾመ ጊዜ ያ ገጸ ከለብ ከእርሱ ጋር ነበር። ወደ ጦርነት አብሮት የሚወጣም ሆነ ለመዋጋትም በሚሻ ጊዜ የቀድሞ የአራዊትን የሆነውን ተፈጥሮን እግዚአብሔር ይመልስለት ነበር። ማንም ሊቋቋመው የሚችል የለም። ለቅዱስ መርቆሬዎስም ታላቅ የድል አድራጊነት ኃይል ተሰጠው። ዜናውን በሁሉ ቦታ ተሰማ። በቤተ መንግስትም ሰዎች ከፍ ከፍ አለ። እንዲህም ሆነ፣ ያን ጊዜ በዚያ ወራት በሮሜ ሀገር ጣዖት የሚያመልክ ዳኪዎስ የሚባል ንጉሥ አለ። ጠላቶቹም የበርበር ሰዎች ተነስተውበት እርሱን ከእርሳቸው ጋር ሊዋጉ ሰራዊቱን ሰብስቦ ወጣ። እነርሱ ግን እንደ ባህር አሸዋ ብዙ ነበሩ። ብዛታቸውንም ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስም እግዚአብሔርም ያጠፋቸው ዘንድ በእጃቸውም አሳልፎ ሊሰጣቸው አለውና አትፍራ አለው። ከዚህ በኋላ ቅዱስ መርቆሬዎስ የእግዚአብሔርን መልአክ በውጊያው ውስጥ አየው። የተሳለ ሰይፍንም በእጁ ውስጥ አለች። ይህችንም ሰይፍ ሰጠውና እንዲህ አለው፣ ጠላቶችን ድል ባደረግ ጊዜ ፈጣሪ እግዚአብሔርን አስበው። ጠላቶቹንም ድል አድርጎ በሰላም ተመለሰ። መልአኩም ዳግመኛ ተገልጦለት ለምን የፈጣሪን እግዚአብሔርን ስም መጥራትን ረሳ አለው። ጦርነቱም ከተፈጸመ በኋላ ንጉሱም ዳኪዎስ ለጣዖታቱ ዕጣንን በማሳረግ በዓልን ሊያደርግ ወደደ። ቅዱስ መርቆሬዎስም ለበዓል ማክበር አብሮት አልወጣም፣ ወደ ቤቱ ሄደ እንጂ። ሰዎችም ቅዱስ መርቆሬዎስ እንዳልመጣና ዕጣንንም በማሳረጉ እንዳልተባበረ አስረዱት። በዚያ ጊዜ ንጉሱ መልእክተኞች ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። በመዘግየቱም አድንቆ ለአማልክት ዕጣንን ለማሳረግ ከኔ ጋር ያልወጣኸው የኔን ፍቅር እንዴት ተውክ? አለው። በዚያን ጊዜ ትጥቁንና ልብሱን ወረወረለት። ንጉሱም እንዲህ አለው፣ እኔ ክብር ይገባውና ጌታ ኢየሱስ ክርስቶስን አልክደውም፣ ለረከሱ ጣዖታትም አልሰግድም። ንጉሥ ዳኪዎስም ይህንን በሰማ ጊዜ እጅግ ተቆጥቶ እርጥብ በሆነ የሽመል በትሮች እንዲደበድቡ ታዘዘ። ሁለተኛም ከላም ቆዳ በተሰራ ጅራፍ ይገርፉት ዘንድ አዘዘ። ንጉሱም እንዳዘዘው ይህንን ሁሉ አደረጉበት። በዚያ ጊዜ የሀገሩ ሰዎች ስለ ቅዱስ መርቆሬዎስ እንዳይነሱበት ፈርቶ የቆጵድዮንና የእስያ ክፍል ወደ ሆነው ወደ ቂሳሪያ በብረት ማሰሪያ አስሮ ላከው። በዚያም እንዲያሰቃዩ ታዘዘ። ካሰቃዩትም በኋላ ንጉሥ ዳኪዎስ እንዳዘዘው ራሱን በሰይፍ ቆረጡትና ተጋድሎን ፈጸመ። በመንግስተ ሰማያት የሕይወትን አክሊል ተቀበለ። የማይጠፋውን ሰማያዊ አክሊል ተቀዳጅቶ ወደ ዘላለም ሕይወት ከገባ በኋላ በዓለም ሁሉ ለአብያተ ክርስቲያን ታነጸለት። እግዚአብሔርም ታላቅ የሆነ ድንቆችን ታምር በውስጡ ገለጠ። ከታምራቱ አንዱ ኡልያኖስ በነገሰ ጊዜ ክብር ይገባውና ጌታችን ኢየሱስ ክርስቶስን ካደ።
በዚያንም ወራት ቅዱስ ባስልዮስ የቂሳሪያ ሊቀ ጳጳሳት ነበር። ተአምራቱ በተጻፈበት መጽሐፍ እንደተጻፈው ምዕመናን በጽኑ ስቃይ ኡልያኖስን ባሰቃየው ጊዜ መክሮ አስተምሮ ከስህተቱ ይመልሰው ዘንድ ቅዱስ ባስልዮስ ወደ እርሱ መጣ። ኡልያኖስም ቅዱስ ባስልዮስን ባየው ጊዜ ክብር ይገባውና ጌታችንን ሰደበ። ቅዱስ ባስልዮስም አሰረው። በዚያም በእስር ቤት ውስጥ የቅዱስ መርቆሬዎስን ስዕል አይቶ በፊቱ ቅዱስ ባስልዮስን ጸለየ። ስዕሉም በቦታው ታጣ። ያን ጊዜ ወደ ኡልያኖስ ሄደና በጦር ወግቶ ገደለው። ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንደበት ደም ይንጠባጠፍ ነበረ። ቅዱስ ባስልዮስም ከሃዲ ኡልያኖስን እንደገደለው አውቆ እንዲህ ብሎ ተናገረ። ክርስቶስ ምስክር ሆይ የእውነት ጽር የሆነ ኡልያኖስን ገደልከውን? ያን ጊዜ አሁን እንደሚል ስዕሉ ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። የዚህም የቅዱስ መርቆሬዎስ ሌላው ተአምር ከምስር ሀገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበረ። የእስላሞችንም ሕጋቸውንና መጽሐፋቸውን ተምሯል። በአንዲት ዕለትም ወደ ባህር ዳርቻ በመንገድ አልፎ ሲሄድ እንደ ተፈረደበት ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስትና ጥምቀት የተጠመቀ የንጉሥ ጭፍሮች ይዘውታል። ሊያቃጥሉትም ጉድጓድ ምሰው በውስጡ ታላቅ እሳትን አደደዱ። አዘጋጅተውለት ብዙዎች ሰዎች ሲቃጠል ለማየት ተሰብስበው ነበረ። ያም የመስፍኑ ልጅ ወጣት እስላም በተፈረደበት ሰው ቀረብ ብሎ አንተ ከሃዲ ሰው ወደ ሲኦል ለመግባት ለምን ትሮጣለህ? በኋላም በገሃነመ እሳት ውስጥ ለመኖር አንተ እግዚአብሔርን ባለ ልጅ ታደርገዋለህና ሶስት አምላክ የምታምን ነህን? ክፉ ነገር ነውና ይህ ስድብ ትተ እኔን ስማኝ አለው። ያ የተፈረደበትም እንዲህ ብሎ መለሰለት፣ እኛ ክርስቲያን ወገኖች ሶስት አምላክነትን የምናመልክ ከሃዲያን አይደለንም። አንድ አምላክን እናመልካለን እንጂ ይህም አብ፣ ወልድ፣ መንፈስ ቅዱስ ነው። ወልድ ከአባቱ ከእግዚአብሔር አብ ልዩ አይደለም፣ የራሱ ቃል ነው እንጂ። መንፈስ ቅዱስም የሕይወት ነው። የሃይማኖታችን ምስጢር ከእናንተ የተሰወረ ድንቅ ነው። ዛሬ ለአንተ ልብ ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብህ በርቶልህ እንደ እኔ ስለ ክርስቶስ ስም በመጋደል መከራ ትቀበላለህ። ያም ወጣት እስላም በሰማ ጊዜ እጅግ ተቆጣ። ጫማውንም ከእግሮቹ አውጥቶ አፉን፣ ፊቱን፣ ራሱን ጻፈው። ይህ የምትለው በእኔ ዘንድ አይደረግም እያለ አብዝቶ አሰቃየው። የተከበረው ሰማዕትም ይህንን ያልኩህን አስብ፣ የምትጸጸትበት ጊዜ አለ አለው። በዚያ ጊዜ ራሱን በሰይፍ ቆርጠው ስጋውን በእሳት ማንደጃ ውስጥ ጨመሩት። ከዚህ በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሱም ወታደሮች እየጠበቁት 3 ቀን ኖሩ። በዚያም በኋላ ከቶ እሳት ምንም ሳይነካው እንደተፈተነ ወርቅ ሆኖ ስጋውን አገኙት። ይህንንም ለንጉሱ ነገሩት። እርሱም እንዲቀብሩ ታዘዘ። ያም ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱም ክርስቲያን እንደሚሆን ስለተናገረው ከሐዘኑ ብዛት የተነሳ የማይበላና የማይጠጣ ሆነ። እናቱና ወንድሞቹ ወደ እርሱ ተሰብስበው የማትበላ የማትጠጣው በአንተ ላይ የደረሰው ምንድን ነው አሉት። ክብር ይገባውና ለጌታችን ኢየሱስ ክርስቶስ ምስክር የሆነው የተናገረውን ነገራቸው። እነርሱም ይህ አሳች የተናገረውን ተው፣ በልብ አታስበው እያሉ አጽናኑት። እርሱ ግን ከቶ ምንም አልተጽናናም። በዚያ ወራት ወደ ሐሰተኞች ነቢያት መቃብር ለመሄድ የሚሹ ሰዎች አይቶ ከእርሳቸው ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረው። አባቱም እጅግ ደስ ብሎት የሚበቃውን ያህል ወርቅና ዲናር ሰጠው። ለወዳጁም አደራ ብሎ ሰጠውና አብሮት ሄደ። በሌሊትም ሲጓዙ እነሆ ብርሃን የለበሰ አረጋዊ መነኮስ ተገለጸለት። በፊቱም ቆሞ ትድን ዘንድ ና ተከተለኝ አለው። እንዲህም ሁለተኛም ሶስተኛም ተገልጦ ተናገረው።
በደረሰ ጊዜ ስራቸውን ፈጽመው ወደ አገራቸው ተመለሱ። 7 ቀንም ያህል ተጓዙ። እነርሱም በሌሊት ሲጓዙ ስለ ሥጋዊ ግዳጅ ያ ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። ባልንጀሮቹም በበረሃ ውስጥ ትተውት ሄዱ። ከእሳቸውም ጋር የሚጓዙ መስሏቸውና በተነሳም ጊዜ ተቅበዘበዘ፣ ወዴት እንደሚሄድ አላወቀምና አራዊቱም እንዳይበላው ፈርቶ ደነገጠ። በዚያ ጊዜ በምስር ሀገር በአባቱ ቤት አቅራቢያ ያለች የሰማዕቱ ቅዱስ መርቆሬዎስ ቤተ ክርስቲያን አስታወሰው። በልቡ እንዲህ አለ፣ ሰዎች ሁሉ በእርሷ ዘንድ እየተሳሉ ይፈጽምላቸዋል። በዚያም ጊዜ የክርስቶስ ምስክር መርቆሬዎስ ሆይ በዚህ በረሃ ካለው አራዊት አፍ ከዛሬዋ በሌሊት ካዳንከኝ፣ ያለ ጥፋት ካወጣኝ እኔ ክርስቲያን እሆናለሁ ብሎ ተሳለ። ወዲያውኑ መልኩ የሚያምር ጎልማሳ የከበረ ልብስ ለበሰና የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ከወዴት ነህ? እንዴት በዚህ በረሃ ውስጥ ጠፋ? አለው። ወጣቱም ስለ ሥጋ ግዳጅ ከግመል ላይ ወረድኩ፣ ባልንጀሮችም ትተውኝ ሄዱ አለው። ባለ ፈረሱና በኋላዬ በፈረስ ላይ ተፈናጠጥ አለው። ከዚህም ያን ጊዜ ወደ አየር በረረ። በምስርም አገር ወዳለች የቅዱስ መርቆሬዎስ ቤተ ክርስቲያን እንደ ዓይን ጥቅሻ ደረሰው። እንደተዘጋጀች ከውስጧም አስገባው። በፈረስም ላይ አውርዶ በዚያ አቆመው። ወደ መጋረጃውም ውስጥ ገብቶ ከእርሱ ተሰወረ። የቤተ ክርስቲያን መጋቢ በሌሊት በመጣ ጊዜ ቤተ ክርስቲያኑን ከፍቶ ሲገባ ይህ ወጣት በመካከል ቆሞ አገኘው። ደንግጦ ሊጮህ ፈለገ። ጠቀሰውና ወደ እኔ ዝም ብለህ ና አለው። ወደ እርሱም ሲቀርብ ይቺ ቦታ የማን ናት አለው። የቤተ ክርስቲያን መጋቢ ይህች ምስር ሀገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናት። አንተ ግን ልብህ እንደጠፋ ሰው ስትናገር አይሃለሁ። በዚህ ምን አመጣህ አለው። ንገረኝ አለው። ወጣቱም እንዲህ ብሎ መለሰለት፣ ልቤ እንዴት አይጠፋ? እኔ በዛሬው ዕለት በገሌ በረሃ ሳለው ፈረስ ላይ የተቀመጥኩ ሰው ተገለጠልኝና በኋላይም በፈረሱ አፈናጠጠኝ፣ ከዚህም አድርሶ ተወኝ አለው። መጋቢውም በዚች በረሃ ስም በሰማ ጊዜ አድንቆ እንዲህ አለ፣ ልብህ ጠፍቷልና በማለቴ መልካም የተናገርኩ አይደለም፣ የምትናገረውንም አታውቅምና። በዚህ በረሃ መጠኑ የ20 ቀን ጉዞ የሚያስጉዝ ስለሆነ በእርግጥ አንተ ወንበዴ ነህን? በቅዱስ መርቆሬዎስ ኃይል ያለ ገመድ አስሮህ እርሱ በዚህ ዓለም ክብር ንቆ የተወ ክብር ይገባውና ስለ ክርስቶስ ስም ከሃዲዎችን ጽኑ ስቃይን አሰቃይተው የገደሉት ክርስቶስንም በመንግሥተ ሰም ውስጡ የተቀበለው በቦታዎች ሁሉ አብያተ ክርስቲያን የታነጹለት በውስጣቸውም እግዚአብሔር ያመሰግኑታል። እርሱ መርቆሬዎስ ለተማጸኑት ሁሉ ይማልዳልና ድንቅም የሆነ ታላላቅ ታምራትን ያደርጋልና። ያም ወጣት መጋቢውን መልኩ እንዴት ነው? ምን ይመስላል አለው። መጋቢውም አካሉን አንተን ይመስላል አለው። ይህንንም ብሎ ወደ ስዕሉ ወስዶ ገልጦ አሳየው። ወጣቱም በገሌ በረሃ የታየኝ በእውነት ይህ ነው። በፈረሱም ላይ አፈናጥጦ በዚህ ያደረሰኝ ይህ ነው። እነሆ ከታጥቆት በወገቡ ላይ ያየሁት የወርቅ መታጠቂያ ይህች ናት። ስማኝ ልንገርህ፣ እኔ በዚች አገር የምኖር አባቴ ስሙ ራጋ የሚባል መስፍን የሆነ እስላም የሆንኩ ሰው ነኝ። ክርስቲያንም ለመሆን ይችን ምልክት ትበቃኛለች። አሁንም በቦታ ውስጥ ሰውረኝ፣ ለማንም ስራዬን አትግለጥ። የክርስትና ትምህርትን ማስተምሮ የእግዚአብሔርን መንገድ የሚመራኝን አምጣልኝ አለው። እርሱም ያለውን ሁሉ አደረገለት። የክርስትና ጥምቀትን አጠመቀው። ከዚህ በኋላ ወደ ነቢያት መቃብር ከሄዱ እኒያ እስላሞች በአንዱ ወራቸው ደረሱ። ዘመዶቻቸውም ሊቀበሏቸው ወጡ። ይህንንም ወጣት የመስፍኑን ልጅ ግን አላገኙትም። አባቱም አደራ ያስጠበቀውን ወዳጅ በጠየቁ ጊዜ እርሱ በበረሃ ውስጥ ተቀርቶ እንደጠፋ እያለቀሰ ነገረው። አባቱም በሰማ ጊዜ ልብሱን ቀዶ አለቀሰ። እንዲህም ቤተሰቦቹም ሁሉም 40 ቀኖችን ያህል አለቀሱለት። ከዚህ በኋላ በጠዋት ከቤተ ክርስቲያን ሲወጣ ይህን ክርስቲያን የሆነውን ወጣት አንዱ እስላም አየው። ወደ ወላጆቹም ሄዶ እንዲህ ብሎ ነገራቸው፣ ልጃችሁ
በበረሃ ውስጥ የሞተ ከሆነ መርቆሬዎስ ቤተ ክርስቲያን ደጅ ያየሁት እርሱን ባልመሰለኝ ነበረ። እስቲ ሄዳችሁ አረጋግጡ። በሰሙም ጊዜ በስውር ሄደው ፈለጉት፣ አገኝተውም ይዘው ወሰዱት። እንዲህ አሉት፣ በወገኖች መካከል ልታሳፍረን ይህን የሰራው ምንድን ነው አሉት። እርሱም እኔ በሕያው እግዚአብሔር ልጅ በጌታና በፈጣሪ ኢየሱስ ክርስቶስ የማምን ክርስቲያን ነኝ ብሎ መለሰላቸው። ይህንንም ሲል ታላቅ ስቃይ አሰቃይተው ከጨለማ ጉድጓድ ውስጥ አሉት። ሽንታቸውንም በላዩ እየደፉ የቤት ጥራጊዎችን እያፈሰሱ ያለ መብልና ያለ መጠጥ በዚያ 7 ቀን ሌሊቱን ኖረ። እናቱ ግን ቀንም ሌሊትም በላዩ የምታለቅስ ሆነች። ከለቅሷም ብዛት የተነሳ ከጉድጓድ አውጥተው እኛ ወደማናይህ ቦታ ሂድ አሉት። ወዲያውኑ ወደ አስቄጠስ ገዳም ሄዶ በዚያ እያገለገለ እየተጋደለ 2 ዓመት ኖረ። ከዚህ በኋላ በላዩ የትንቢት ጸጋ ያደረበት አንድ መነኩሴ ወደ ምስር ከተማ ሂድ፣ ሃይማኖትን የምትገልጽ በቀር በዚህ መኖር ለአንተ አይጠቅምህም አለው። ወዲያውኑ ተነስቶ ወደ ምስር ከተማ ሄደ። አባቱን ባየው ጊዜ ሐኪም ወደሚባል ንጉሥ ወስዶ ይህ ልጃችን ነበረ፣ የእስልምና ሃይማኖትን ትቶ ወደ ክርስቲያን ሃይማኖት ገብቷል አለው። ንጉሱም ስለ አንተ የሚናገሩት እውነት ነውን? አለው። እርሱም በበረሃ ውስጥ ሳለ በሌሊት ቅዱስ መርቆሬዎስ እንደተገለጸለትና ከእርሱ ጋር በፈረስ እንዳስቀመጠው በምስር ሀገር ወዳለች ቤተክርስቲያንም በ22 ቀን መንገድ በዓይን ጥቅሻ አድርሶ የውስጧንም እንዳስገባው ስዕሉንም አይቶ ያመጣው እሱ መሆኑን እንደተረዳ ለንጉሱ ነገረው። ንጉሱም በሰማ ጊዜ እጅግ አደነቀ። ታላቅንም ፍርሃት አደረበት። አደርግልህ ዘንድ የምትሻውን ለምነኝ አለው። እሱም በቅዱስ መርቆሬዎስ ስም ዳግመኛ በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያንን እንድሰራ ታዝልኝ ዘንድ እሻለሁ አለው። ንጉሱም በአስቸኳይ እንዲታነጽለት አዘዘው። በውስጣቸውም ታላላቅ የሆኑ ድንቆች ታምራትን ተገለጡ። እርሱም አበምኔት ሆኖ ወደ እርሱ ብዙዎች መነኮሳትን ተሰብስበው 2 ድርሳናትንም ደረሰ። ከሃዲያንም አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርን አገልግሎ በሰላም አረፈ። ለዚህም መነኮስ የክርስትና ጥምቀትን በተቀበለ ጊዜ ያወጡለት ስም ዮሐንስ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ መርቆሬዎስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የአርቃዎስና የሮማኖስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።